የኔ አባት ማነው ስምሽ? ዳዊት የዛሬት ነህ? ቤተ ጊዮርጊስ ላሊበላ በኖሃ መርከብ የተሰራው። አቤት በህይወቴ ለመጀመሪያ ጊዜ ነው የመጣሁትና ስለ ቤተ ጊዮርጊስ ስለ ላሊበላ አንዳንድ ነገር ልትለኝ። ቤተ ጊዮርጊስ በኖሃ መርከብ የተሰራ የኖሃ መርከብ ምድር ሲጠፋ እግዚአብሔር የሰራው ለስምንቱ ቤተሰቦች እና ይሄ የምታየው 12ቱ መስኮቶች ዝግ ናቸው። መርከቡ ላይ ውሃ እንዳይገባ ነው። አየር እንዲያገኙ ደግሞ እነዛ 9 መስኮቶች ዙሪያው ነው ክፍቶች። እየዞርክ ነው። እነዚህ ዝጎቹን አያቸው። ነው እንግዲህ ናውጣ በዚህ ላይ እሺ፣ ወደ ውስጥ እሺ። ነው ከሁሉ ፍጥረታት የገባበት የኖህ መርከብ ስለዚህ አንዳንድ ስለ ላሊበላ ዕቃ ማስቀመጫ እንዲህ ነው። ቅዱስ ላሊበላ ሲሰራባቸው የነበሩትን ዕቃዎች የሚያስቀምጥበት። አሁን ይሄ ላሊበላ ሲያንጽ ሲያበቃ ዕቃዎቹ እዚህ ውስጥ ነው የሚቀመጡት እና ያ እንደዚህ የሚሽከረከረው እንጨት ታየዋለህ ተዘግቶ እሱ እንዲህ በተሽከረከረው ቁጥር ይከፈታል። ሲታሽከርክሩ ነው የሚከፈተው? አዎ፣ በድሮ በጥንት የተሰራ ማለት ነው። ያ የምታየው መዝጊያና መክፈቻ ነው። ከዛ እቃው እዚህ ውስጥ ይሆናል። ይሄ አርቲፊሻል እንትን አድርገውበት ነው አይደል? እና ጊዮርጊስ ውስጥ ላይ የኖህ መርከብ አሁን የኖህ ድንኳን ይባላል። በዛ ደግሞ ገልጸው እንዲያሳዩ ነው። ቁራ ሄዶ መሬት መድረቁ ሲጠየቅ ቀረ። ምልክት ተላከች። ምልክት ቄጤማ ይዛ መጣች። እዛ ጋር የዛ ምሳሌ አባታችን እስቲ ያስረዱት ደግሞ ስለ ጊዮርጊስ እንግዳ ስለሆነ ቤተ ጊዮርጊስ ቅዱስ ላሊበላ መጨረሻ ስራ ነው። ይህ ቤተክርስቲያን እንግዲህ እንደምታየው አሁን ወደ ላይ ከፍታው በውስጥ 12 ሜትር ነው። አሁን ከፍታው በውጭ ደግሞ 15 ሜትር ነው። ወደ ላይ ከፍታው አሁን እንደምታየው እንግዲህ ከሌሎች ቤተክርስቲያን ለየት አድርጎ የሰራው አንድ የሌሎ ቤተክርስቲያን ነው። ሌሎች አምድ ያላቸው ከፍተኛ 12 አምድ ያለው አለ፣ ዝቅተኛ 4 አምድ ያለው አለ። ይሄ ግን አንድ የሌሎ ቤተክርስቲያን ይሄ ነው። እንግዲህ ይህ ቤተክርስቲያን 3 ፎቅ አለው። 3 ፎቅ ምሳሌ ነው የያዝኩት። 3 ፎቅ ምሳሌ የተቀመጠበት ምንድነው? አንደኛው ክፍል የሚበሉ እንስሳትና የሚበሉ እንስሳት የገቡበት፣ ሁለተኛው ደግሞ እጽዋት የገቡበት፣ ሶስተኛው ደግሞ መዋዕለ ቤተሰቡ የገባበት ነው እና ይሄ በኖህ መርከብ ምሳሌ የተሰራው በኖህ መርከብ ምሳሌ የተሰራው በኖህ መርከብ 3 ፎቅ ነበረች እና ይህም ደግሞ በ3 ፎቅ ምሳሌ የሰራው ያ ምድር ቤቱ ነው። ሁለተኛ ያለው ደግሞ ክፍል ነው። ያ ሶስተኛው እንግዲህ ፈጣሪውን በድሎ በነበረበት ሰዓት ጌታችን አምላካችን ኢየሱስ ክርስቶስ ዓለምን በንብሯ ላጠፋት ነው። ኖህ ወዳጄ ነው፣ መርከብ ስራና ዘሮችን አስገባ፣ አንተ ዘሮች ብቻ ናቸው የሚጠፉት እንጂ የቀረው በንብሯ ይጠፋና ዓለምን ላጠፋት ነው ኃጢአት ሰርቷል ሲለው መርከቧን ወርዷን 50 ክንድ ቁመቷን 30 ሜትር ወርዷን 50 ሜትር አድርገህ ስራና የሚበሉ እንስሳትና የሚበሉ እንስሳትን ከሴት ከወንድ እያልክ አስገባ ብሎ ነገር ነበር። ሰርተህ ከጨረሱ በኋላ አራራት ተራራ የምትባል ተራራ ውስጥ ያስቀምጣት መርከቱ ብሎ ነበረ። አራራት ተራራ የምትገኘው በቱርክ መካከልና በአረብ መካከል ነው። በአርመንና በቱርክ ውጭ እሷ ላይ አስቀምጠው ብሎ ነበር።
እንስሳትና የማይበሉ እንስሳትን ከሴት ከወንድ እያደረገ አሁን ከሆነበት አስቀምጧል። እጽዋት አዘቅት መካከል ሰው ከሚጠራው አሁን ያስገባው ወንዶች 4 ሰዎች ገብተው እነዚህ 8 ሰዎች ገብተው ከዚያም በኋላ ዘጋ ማይ አይወረደ ነው አርባና አልተባለ ሳያቋርጥ ዘነበና ዓለምን በኖህ አጠፋት ጌታ። ከዚያም በኋላ ኖህ ሙሉን ስለማቆምን አያውቅም ነበርና አሁን እስኪ ቁራን የሚባል አሞራ ሲልና ውሃ ጎሎ እንደሆነ ዝናብ አቁሞ እንደሆነ ብሎ ቁራን እንዳከው ቁራን ሲለቀው ቁራን ብሎ የሞተውን እየበላ በዚያው ውሃ ጎላን ዝናብ አቁሞ መርቶ አላመጣም በዚያው ቀልጦ ቀረ። ከዚያም በኋላ እሱ ሲቀርበትኝ ረብህን ላካት እና ረብ ደግሞ ረሽታች ክሽል ያለ ረብ ሲልካት ረብ ሄዳ ውሃ ጎሏን ዝናብ አቁሟል ሰው አልቋል ብላ ነገረችው። ከዚያም በኋላ ያንን ስትነግረው 21 መስኮቶች አሉ። ደግሞ 21 መስኮቶች አሉ። 21 መስኮቶች 9ኙ ዙሪያውን ዝግ ናቸው። 9ኙ ዝግ ናቸው። የተሳቱ ቅዱሳን ምሳሌ ናቸው። 12ቱ ደግሞ ክፍት ናቸው። ዙሪያውን የ12ቱ ሐዋርያት ምሳሌ ናቸው። 9ኙ የተዘጋው ለምንድን ነው? ውሃው ወርዱን 50 ክንዱን ውጦት ነበር። ተራራ በላይ ሄዶ ደግሞ ውሃው አራራ ተራራ በላይ ሄዶ መርከቢቱን 50 ክንዷን ውጧት ነበረ። 30 ሜትሩ ደግሞ 15 ሜትሩ ደግሞ ውጦት ነበረ። አሁን እነዚህ 9 መስኮቶች ተዘጉቱ በዚህ ገብቶ መርከቢቱ እንዳያሰጥማት ነው። በእነዚህ በ9 መስኮቶች በተዘጉቱ ገብቶ እንዳያሰጥማት ነው ዝግ የሆኑት 9ኙ። 12ቱ ግን ለገባው ሁሉ አንተን ብርሃን የሚያውቁት ብቻ ነው። ከዚያም በኋላ ጌታችን ኢየሱስ ክርስቶስ አሁን ምንድን ብሎታል? ዓለም በንግሯ ጠፍታለች፣ ሰው አልቋል ስትነግረው እርግብ ላለው ከዚያም በኋላ ከፈተና ቀጤማውን ቆርጦ ይህን ሰጠችው። ቀጤማውን ቆርጣን ከምልክቱ ምሳሌ ወደ ምልክቱን ባሳየችው ስታሳየው ከፈተ። በኋላ ቢከፍት ዓለም ምድረ በዳ ሆነ። ከዚያም በኋላ አዘነ። ሲያዝን እባክህ ወዳጄ ብዙ ተባዙ ምን እንኳን ምዳን አዘነ ብዙ ተባዙ መጣ እንግዲህ ተባዙ ነው አዘነ ነው ብዙ ተባዙ ምን እንኳን ምድር እነዚህ የተረፉ ዘሮችን ዓለምን ሁሉ ባርኬልሃለሁ አለ። በኋላ መልሶ ደግሞ እነዚህ የተረፉት እነዚህ ዓለምን ቢሞሉ መልሶ ኃጢአት ያጠፋቸው የለ ብሎ ጠየቀው። ጌታ ደግሞ እናለሰይም ቀስተ ደመና ተከለና እንግዲህ ምን ልልሃለሁ እነዚህን አላጠፋብህም። እነዚህ እንግዲህ የተረፉት ሆነ ዘሮችን ዓለምን ሁሉ ባርኬልሃለሁ አላጠፋብህም ብሎ ቀስተ ደመና ቃል ገባለትኝ። አሁን እነዚህ ዘሮች ካህንና ሴት ያፌት ተርፎ ነው እንግዲህ ዓለምን የሞሉት ዘሮች እና ቤተክርስቲያን በዚያ ምሳሌ ነው የተሰራው። እና እንግዲህ እንደምታየው ሶስቱ መስቀሎች ያሉት ምሳሌ ናቸው። እና እንግዲህ እንደምታየው እንግዲህ 918 ዓመት አሁን እንግዲህ ሰዎቹ ከነጻው ተፈራረቁበት እስካሁን ድረስ ከዚህ ደርሷል። እና እዚህ ደግሞ አንድ ሳጥን አለ። የሳጥን እንግዲህ እሱ ሳጥን ደግሞ ከቤተ ክርስቲያኖቹ በፊት የተሰራው የሳጥን ነው። የሳጥን ነው እንግዲህ 32 ጥርስ ያለው ነው። እንግዲህ ያም 32 ጥርስ ያለው ነው። እንግዲህ በ11ኛው ክፍለ ዘመን መጨረሻ በ12ኛው ክፍለ ዘመን መጀመሪያ ላይ የተሰራው የሳጥን ነው። ይህ ሳጥን ምንድነው? ወደ ቀኝ ስታሽከረክረው ወደ ላይ ከፍቷን ወደ ግራ ስታሽከረክረው ይዘጋዋል። ይህ ምንድነው የነበረው? መጥረቢያ፣ መዶሻ፣ ምሮ ቤተክርስቲያኑ ሲሰራበት የነበረው መሳሪያ ሰብሰው የሚያስቀምጡት በዚህ ነበረ። እና ይህ ሳጥን እንግዲህ ቤተክርስቲያኖችን በእድሜ የሚቀድማቸው የሳጥን ነው። ቀደምቱ ይሄ ነው። ቀደምቱ ይሄ ነው። አሁን እነዚህ ብሎኖች ወደ ላይ ስታሽከረክረው ይወጣል። ወደ ላይ ይወጣል አይደል? ወደ ላይ ስታሽከረክረው ይከፍታል ወደ ላይ። ያም ደግሞ ወደ ግራ ስታሽከረክረው ይቆልፈዋል። እና ይሄ ሳጥን ቀደምት ነው። እንግዲህ ቤተክርስቲያኖችን ይቀድምና ቤተክርስቲያኑ እንግዲህ ይሄን ይመስላል።